በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢዩ ኢሳይያስ ምዕራፍ 1 ቁጥር 9 የሰራዊት ጌታ እግዚአብሔር ዘርን ባያስቀር ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር ብሎ የተናገረው ምክንያት ድህነት የሆነችውን እመቤታችንን ቅድስት ድንግል ማርያም ከብዙ እጅግ በጥቂቱ ከአዳም መርገም በልዑል እግዚአብሔር ቸርነት ተጠብቃ የቆየች መልአኩ ቅዱስ ገብርኤል የነገራትን ቃል በፍጹም እምነት በፍጹም ትሕትና ተቀብላ እንደ ቃል ይደረግልኝ በማለትዋ እግዚአብሔር ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ፍጹም ሰው በመሆን እናት ትሆን ዘንድ የመረጣት ሰዎችን ለማዳን ባደረገው ጉዞ ውስጥ ሁሉ መከራን ተቀብላ ያገለገለች እናትነትን ከድንግልና አስተባብራ የያዘች እናት ቅድስት ድንግል ማርያም መርሃ ለመንግሥተ ሰማያት፣ ማርያም ጸጋ ወሀብት፣ ማርያም ፍጽምተ ሥጋ ወነፍስ፣ ማርያም መትሕተ ፈጣሪ መልዕልተ ፍጡራን፣ ማርያም ተላኪተ እግዚአብሔር ወሰብእ ከእግዚአብሔር ወደ ሰው የተላከች ማለት ነው። አካላዊ ቃል እመቤታችን አድሮ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ መለኮትን ከትስብእት ትስብእትን ከመለኮት አዋህዶ ፍጹም አምላክ ፍጹም ሰው ሆኖ ስለተገለጠባት ለአምላክ ሰው የመሆን ምክንያት ለሰው የመዳን ምክንያት ናትና ተላኪተ እግዚአብሔር ወሰብእ ትባላለች። የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው በማድረስ ድህነተ ሥጋ ድህነተ ነፍስን በረከተ ሥጋ በረከተ ነፍስን እያማለደች ከፈጣሪ ታሰጠናለች። እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም ምልአተ ጸጋ፣ ማርያም እምነ ጽዮን፣ ማርያም እመብርሃን፣ ማርያም ሳሊተ ምሕረት፣ ማርያም እመቤታችን፣ ማርያም ቤዛዊተ ዓለም፣ ማርያም ወላዲተ አምላክ፣ ማርያም ኪዳነ ምሕረት፣ ማርያም ቅድስተ ቅዱሳን፣ ማርያም ንጽሕተ ንጹሐን፣ ማርያም ድንግል በክልኤ፣ ማርያም ድንግል ወእም። ተነግሮ የማያልቀው ፍቅሯ ማርያም አባቶቻችን ሲያመሰግኗት፣ ሲያወድሷት፣ ሲለምኗት የኖሩት ለእኛም ካስተላለፉት በጥቂቱ አባ ጽጌ ድንግል መኃልየ ጽጌ፣ አባ ደቅስዮስ ተአምረ ማርያም፣ አባ ሕርያቆስ ቅዳሴ ማርያም፣ አባ ጊዮርጊስ ዘጋስጫ መጽሐፈ አርጋኖን፣ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያም፣ ቅዱስ ያሬድ አንቀጸ ብርሃንን ጥንት አያቶቻችን ትላንት አባቶቻችን ዛሬም እኛ ስለ ማርያም ፍቅሯ ጣዕሟ በልብ ሰሌዳ ታትሞ ለዘላለም ይኖራል። በተለየ ፍቅር ኢትዮጵያ የአስራት ሀገሯ ከአባቶች ከእናቶች ከእህቶች ከወንድሞች ከልጆች አንደበት የማርያምን ስም ሲጠሩ ከአንደበታቸው ማር ጠብ ይላል። በገዳሙ በቤተ ክርስቲያኑ ምእመናን ሲጠሯት ወለላይ እናቴ እጨክን አንጀቷ አማላጄ እያሉ በእምነት በፍቅር ሲጠሯት በስሟ ሲዘክሩ ሲመጸውቱ የታመመ ሲጠይቁ ነፍሰ ጡሩን የተገላገለውን በማርያም ስም ሲባርኩ ማርያም በሽልም ታውጣሽ እንኳን ማርያም ማረችሽ ሲሉ መንፈሳዊ ቅናት የሚያስቀና አጋንንትን የሚያንጨረጭር የሚያቃጥል የሚያናድድ ለሷ ያለ ፍቅር እጅግ የሚገርም መልአኩ ቅዱስ ገብርኤልና ቅድስት ኤልሳቤጥ ብጽዕት የተለየች የአምላክ እናት መሆኗን ያበሰሩ ያስተማሩ የተናገሩ የሰበኩ ቅዱሳን ናቸው። እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉ የተለየችና ብጽዕት ናት። እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉ የተለየችና ብጽዕት ያሰኛት ምንድነው ስንል የልዑል እግዚአብሔር ልጅ እናት እንድትሆን መመረጧ፣ የሰይጣንን ሥራ የሚያፈርሰው የእግዚአብሔር ልጅ ከውስጧ ስለተገኘ፣ የኃጢአተኞችን ኃጢአት የሚያስወግደውን በትሕትና ስላሳደገች፣ ሞት ላጠቃው ዓለም ልጇ ሕይወትና ትንሣኤ ስለሆነ፣ የሕይወት ድርቀትና ጥማት ለያዘው ዓለም አማናዊ የሕይወት ውሃ ኢየሱስ ክርስቶስ ከሆዷ ፈለቀ። ምስጢረ ሥላሴ በእርሷ ላይ ተገለጠ። አብ መረጣት፣ አከበራት። ወልድ ኢየሱስ ክርስቶስ የተወደደ ማደሪያው አደረጋት። መንፈስ ቅዱስ ከለላት፣ ጸለላት።
እርሷም በአንደበቷ በሉቃስ ወንጌል ምዕራፍ 1 ቁጥር 49 በእኔም ታላቅ ሥራ አድርጓል፣ ስሙም ቅዱስ ነው አለች። ሰማይ ዙፋኑ፣ ምድር የእግሩ መረገጫ ያደረገ፣ ነቢያትን ለነቢይነት ያስነሳ፣ ነገሥታትን ለንጉሥነት የሚቀባ እግዚአብሔር ከእርሷ ሥጋና ነፍስን በመንሳት በድንግልና ተጸንሶ በድንግልና ተወለደ። የተዋረደው የሰው ዘር አምላክ ሆነ። ክብር የሆነው አምላክ ሰው ሆነ። ከመላእክት ዕውቀት ከሰው ጥበብ በላይ የሆነ ይህ ታላቅ ነገር በድንግል ማርያም ላይ ተከናወነ። ከዚህ የበለጠ ድንቅ ነገር ምን አለ? መላእክት ዙፋኑን በመፍራት ሲሸከሙ ከክብሩ የተነሳ በክንፋቸው ራሳቸውን ይሸፍኑ ነበር። እርሷ ግን በዙፋኑ ላይ የሚቀመጠውን በማኅፀኗ ተሸከመች። ምድር ድምፁን ሰምታ የምትንቀጠቀጥለትን፣ ኃያላን የሚገዙለትን እርሱ በፍቅር እናቴ እያለ ታዘዘላት። አብርሃም ካለፈ ከዘመናት በኋላ ተወልዳ ከአብርሃም በፊት የነበረውን ጌታ ወለደች። እኛም እመቤታችን ቅድስት ድንግል ማርያምን ማርያም 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 እያለን እናመሰግናታለን። ወስብሐት ለእግዚአብሔር።